አትዋሹ። ህይወት ከብዷችኋል አይደል? እንደው ዝም ብላችሁ ነው አይደል የውሸት የምትስቁት? አይናችሁን የእውነት እያነባችሁበት ጥርሳችሁን ትሸውዱታላችሁ አይደል? እየሞከራችሁት ያሉት ስራዎች አልሆን እያሏችሁ ነው አይደል? እንደው የቤተሰብህ ነገር እናታችሁ ዱዓ ያደረገችላችሁ ጉዳይ እማ አሳካሁት እኮ የምትሉበት ቀን ናፍቋችኋል አይደል? ውዝፍ ዕዳዎቻችሁ ያላችሁበትን ሁኔታ ተመልክተው የራቋችሁ ወዳጆቻችሁ አንገት አስደፏችሁ አይደል? አትሸወዱ ወዳጆቼ። እያስቀናና የማይሰጥ ጌታ የለንም። ማንም ያለንበትን ሁኔታ ባይረዳ እውነተኛ ማንነታችንን ግን አላህ ያውቃል። በምሬት የታጀበው እንባዎቻችን በዱዓ ቀይረን አላህን ከጠየቅነው አትጠራጠሩ፣ እኛ የጠየቅነውን አይደለም አላህ የሚሰጠን ከጠየቅነው በላይ ሊያንበሻብሸን ቢሆን እንጂ። የደከመን መስሎን ከተሰማን ተራራ ጫፍ ላይ ለመውጣት ጫፉ ጋር ስንደርስ እንደሚከብድ ያለውን ስሜት እናስታውስ። የሄዱትም ይሄዱ፣ ዱዓዎቻችንም አንድ ቀን ይሰሙና አላህ ሱብሓነሁ ወተዓላ ከጠበቅነው በላይ ሰጥቶን ብዙዎች የዛኔ ትተው በሄዱበት ነገር ዋጋ እናስከፍላቸው ይሆናል። አብሽር። ህይወት አንዳንዴ ትከብዳለች። ጭንቀትን በራችንን ያንኳኳል። ነገር ግን ሙስሊም በጭንቀት አይሸነፍም፣ ምክንያቱም መውጫውን ያውቃልና። ጭንቀት ሲበረታብህ እነዚህን 5 መንፈሳዊ እርምጃዎች ተግብር። አንደኛ፣ ወደ ሱጁድ ውረድ። ጭንቀትህን ለሰዎች አትንገር፣ ይልቁንም ግንባርህን መሬት ላይ አኖርና ለፈጣሪህ ጌታ አዋየው። በሱጁድ ወቅት ወደ አላህ በጣም ትቀርባለህ። የልብህን ስብራት የሚጠግነው እርሱ ብቻ ነው። وهو العزيز الغفور وهو العزيز الغفور رب السماوات والأرض وما بينهما العزيز الغفار إلى الله. الغفور كالعزيز قار مطوال، الغفار كالعزيز قار مطوال. ምንድነው ማዕናው? በጣም ማወቅ ያስፈልጋል። ቻይነቱን እየገለጸ እንደገና እንደሚሸፍን ይነገረናል። አየህ የሰው ልጅ ቻይ ሲሆን ምህረት ሊጎለው ይችላል አሉ። መሐሪ ሲሆን ኃይል ሊያጥረው ይችላል አሉ። ላኢላሃ ኢላላህ። ወይ የማረህ ስላልቻለ ይሆናል አሉ። አቅም ሲኖረው ደግሞ ረህማ ያጥረዋል አሉ። ኃያልነቱ ምቱ ይበዛብሃል አሉ። አላህ እየቻለ ነው የሚታው። ሱብሃንአላህ። ላኢላሃ ኢላላህ። ገፉርነቱ ከዒዛ ጋር ነው አሉ። ዒዛው ከገፉርነት ጋር ነው አሉ። ሱብሃንአላህ። ከምህረት ጋር ቻይ ነው፣ ከመቻል ጋር መሐሪ ነው አሉ። ኃይል ሲበዛ መሐሪነት ሊጎል ይችላል አሉ። ከቻለ ምን ያስፈራዋል? ምን ፈልጎ ይምርሃል? መቀጣት ያለብህ ሰው ሆነህ ማለት ነው። ይደንቅ ነው። ወንጀለኛ ሆነህ አጥፍተህ የሱን ኒዕማ ተቅሲር አድርገህ ሹክር ሳታደርስ። ሁለተኛ፣ ዚክር አብዛ። አላህ በቁርአኑ አላህን በማውሳት ልቦች ይረጋጋሉ ብሏል። በተለይ ላ ሐውለ ወላ ቁወተ ኢላ ቢላህ እና አስተግፊሩላህ ማብዛት የጨለመውን መንገድ ያበራል። የናፍቆት ሸክም አዛለው ልቤን ቢወዘውዘኝ ጻፍኩኝ ግዴን። እኔ አቅም ስንኩልኩል ምንም ኡማ እስከሆንኩ ፍቅሩ እስካለኝ አልመነምንም። ሙሐመድ ሚሉት የስሙ ጸዳል ለሚወዱት ልብን ያነዳል። ያንዘፈዝፋል እያቃጠለ ሙሒቡ ሁሉ ስደት ቀጠለ። እወዶታለሁ እድሃለሁኝ በሌለኝ አቅም እመጣለሁኝ አባራም በቃ። ሶስተኛ፣ ቁርአንን አንብብ ወይም አዳምጥ። ቁርአን ለልብ መድኃኒት ነው። ጥቂት አንቀጾችን እንኳን በተደቡር ወይም በማስተንተን ማንበብ ውስጣዊ ሰላምን ይሰጣል። አልዓፉ አንተ የሰራኸው ወንጀል ላይ ምንም ፋና ሳያስቀር መሕው የሚያደርግ የሚያብስ የሆነ ጌታ ማለት ነው። አትወቀስበትም። ደጋግመህ ወንጀል በመስራት እኔ እኮ ወንጀለኛ ነኝ አላህ ፊት እንዴት ብዬ ማረኝ ብዬ ድጋሜ ቆማለሁ አትልም። የለማ ያ ወንጀል
ሪኒው ተደርገሃል ማለት ነው። ታድሰሃል ማለት ነው። አዲስ ሰው ነህ። አራተኛ ዱዓ ላይ ተበራታ። ያ አላህ አንተ ካላቀለልከው በስተቀር ምንም ቀላል የለም ብለህ ለምነው። አላህ የማይሰማው ጩኸት የማይመልሰው ጥያቄ የለም። ልብ ስጠኝ ያ አላህ፣ የዕለት ተግባሬን ውሎዬን መዘንኩት። መች ነው ነፍስያዬን ሳልበድል የዋልኩት? ደግሞ ያለማፈሬ እያወቅኩት ውስጤን ምህረት መለመኔ አድርሼ ልቤን ወንጀል ሳብሰለስል ልቤ ውስጥ አምቄ ሰው እንዳያውቅብኝ በጣም ተጠንቅቄ አቤት የኔ ነገር የት ይሆን መግቢያዬ? በቀኝ ወይ በግራ መቆሚያ ስፍራዬ? ያ አላህ ይገርማል የትዕግሥትህ ስፋት፣ ከዓዛብ አውጥተህ ታስገባለህ ጀነት። እባክህ ጌታዬ አንተው ይቅር በለኝ፣ ከጥፋት የማላርፍ መቼም ዋላዋይ ነኝ። ታዲያ ምኑ ላይ ነው የኔ እስልምና? በወንጀል ውስጥ ነኝ አልጸዳሁም ገና። ምህረትህን አልብሰኝ ኃጢአቴን ፋቅና፣ አድነኝ ያ አላህ ከሰይጣን ፈተና፣ አድነኝ ያ አላህ ከሰይጣን ፈተና። አምስተኛ በአላህ ላይ ተመካ ወይም ተወኩል። የሆነው ነገር ሁሉ በአላህ ፍቃድ መሆኑን ወቅ። ይህም ያልፋል ብለህ አስብ። አላህ ለአንድ በር መዘጋት ሌላ ሺህ በሮችን የሚከፍት ጌታ መሆኑን አትዘንጋ። ዑመር ኢብኑ አልኸጣብን ረዲየላሁ ዐንሁ ያስለቀሰ ታሪክ። በየቀኑ አቡበክር ሲዲቅ ረዲየላሁ ዐንሁ ሶላት አልፈጅር ከሰገዱ በኋላ ቀጥታ ወደ ቤታቸው አይሄዱም ነበር። ከመዲና ውጭ ወዳለ በረሃ ይሄዱ ነበር። ዑመር ረዲየላሁ ዐንሁ ለምን በቀጥታ ወደ ቤት እንደማይሄዱ ለማወቅ ፈልገው ነበር፣ ግን ችላ አሉት። ታዲያ ሁሌም በየቀኑ አቡበክር ሲዲቅ ረዲየላሁ ዐንሁ ወደ በረሃ መሄዳቸውን ቀጥለዋል። ለዚህም የዑመር ረዲየላሁ ዐንሁ የማወቅ ጉጉታቸው ጨመረ። ስለዚህ አንድ ቀን ከፈጅር ሰላት በኋላ ከኋላ ኋላቸው ሳይታዩ ተከተሏቸው። ከዛም አቡበክር ሲዲቅ ረዲየላሁ ዐንሁ አንድ ቤት ውስጥ ሲገባዩ እናም ዑመር ረዲየላሁ ዐንሁ ፀሐይ ከወጣች በኋላ አቡበክር ሲዲቅ እስኪወጡ ድረስ ጠብቀው ከሄዱ በኋላ ወደ ቤት ገቡ። አንዲት ደካማ ሴትና ትናንሽ ልጆች ሲሯሯጡ አዩ። ከዛም አንዲት አሮጊት አይተው ምን ሁኔታ ላይ ነውት ብለው ጠየቋቸው። እሳቸውም አይነ ስውር ነኝ፣ እኔን የሚንከባከበኝ ሰው የለኝም፣ እነዚህ የቲም ልጆችም አብረውኝ አሉ ብለው መለሱለት። ከዛም ዑመር ጠየቋቸው፣ በየቀኑ ሊጎበኙት የሚመጣው ሰው ማን ነው? እሳቸውም እንደዚህ ብለው መለሱ፣ አላውቀውም፣ እሱም ማን እንደሆነ ነግሮኝ አያውቅም አለች። ዑመር ረዲየላሁ ዐንሁ ጠየቋቸው፣ እሺ ሲመጣ ምን ያደርጋል አሏቸው። እሳቸውም እንደዚህ ሲሉ መለሱ፣ ቁርሳችንን ያበስላል፣ ልብሳችንን ያጥባል፣ ቤታችንን ያጸዳል፣ ስንዴውን ፈጭቶ ዳቦውን ያበስላል፣ ይጨርስም ይሄዳል አሉ። ዑመር ረዲየላሁ ዐንሁም እንደዚህ ብለው ጠየቋቸው፣ እሺ ይከፍሉታል አሏቸው። እሳቸውም ኧረ ምንም አልከፍለውም አሉት። ታዲያ ዑመር ረዲየላሁ ዐንሁ ማልቀስ ጀመሩና ኦ ያ አቡበክር ተተኪን ሁሉ በቅንነት አሸንፈሃል አሉ። ዛሬ ጁምዓ ነው። በነቢያችን አለይሂ ሰላቱ ወሰላም ላይ ሰላዋት እናውርድ። አስታውስ፣ ጭንቀትህ የአላህን እዝነት አይበልጥም። አላህ ካንተ ጋር ነው። ይህ እንግዲህ ሁለተኛው ቻናላችን ነው። አዲስ የሆናችሁ ወይም ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ፣ በቶሎ 1000 እናስገባው። እንዲሁም ደግሞ ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ እንዲሁም ሼር አድርጉት። የቴሌግራም ሊንካችንን ኮመንት ላይ ያስቀምጥላችኋለሁ።